ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢንቶ ኢንሳይት ቤተሰቦቻችን ሰላማችን በያላችሁበት ይድረስ እያልን ከኢንቶ ኢንሳይት መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቀዳሚነትም አርዕስተ ዜናዎቻችንን እናስቀድማለን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ከባህር ዳር ጎንደር መንገድ ለሁለተኛ ቀን የተዘጋ ሲሆን በሌላ በኩል የብልጽግና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለአስቸኳይ ስብሰባ ባህር ዳር ገብቷል። አገዛዙ በአፋር በኩል ከፍተኛ ጦርን እያስጠጋ እንደሚገኝ የመረጃ ምንጮች ተናግረዋል። በዝርዝር በቀዳሚነት እናያለን። እንዲሁም ደግሞ በአማራ ክልል በቀጠለው ጦርነት ምክንያት 6154 ትምህርት ቤቶች መፍረሳቸው ተሰምቷል። በክልሉ ከሚገኙ 11069 ትምህርት ቤቶች ውስጥ 2445 ተዘግተዋል ተብሏል። መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ ደግሞ 4 ሚሊዮን ያህሉ እንዳልተመዘገቡ ተሰምቷል። በዝርዝር እናየዋለን። እንዲሁም ደግሞ የአሜሪካው ፕሬዝዳንት ትራምፕ 300 የብሔራዊ ዘብ ወታደሮች በቺካጎ እንዲሰማሩ አዘዋል። ፕሬዝዳንት ዶናልድ ትራምፕ በቺካጎ ከቁጥጥር ውጭ የሆነ ወንጀል ነው ሲሉ የገለጹትን ሁኔታ የሚቆጣጠሩ 300 የብሔራዊ ዘብ ወታደሮችን ለማሰማራት ትዕዛዝ ሰጥተዋል። ይህም መነጋገሪያ ሆኗል። በዝርዝር እናየዋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የታገቱ ዜጎች መለቃቃቸው በመጪዎቹ ቀናት አሳውቃለሁ ብለው ተስፋ እንደሚያደርጉ ተናገሩ። ጠቅላይ ሚኒስትሩ በቴሌቪዥን በሰጡት መግለጫ ሐማስ ትጥቁን ይፈታል፣ እንዲሁም ጋዛ በቀላልም ሆነ በከባድ መንገድ ከወታደራዊ ኃይል ነጻ ትሆናለች፣ ይሳካል ሲሉም ተደምጸዋል። አብራችሁን ስትቆዩ እነዚህንና ሌሎችንም ትሰማላችሁ። መልካም ቆይታ ይሁንላችሁ እያልን ቀጥታ ወደ ዝርዝር መረጃችን እናልፋለን። በቅድሚያም በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ከባህር ዳር ጎንደር መንገድ ለሁለተኛ ቀን የተዘጋ ሲሆን የብልጽግና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ ለአስቸኳይ ስብሰባ ባህር ዳር ገብተዋል። አገዛዙ በአፋር በኩል ከፍተኛ ጦርን እያስጠጋ እንደሚገኝም የመረጃ ምንጮች ጠቁመዋል። በክልሉ ወሎ ቀጠና የፋኖ ኃይሎች የከፈቱትን መጠነ ሰፊ የተቀናጀ ማጥቃት ተከትሎ አገዛዙ ተሸንፎ የወጣባቸውን አካባቢዎች መልሶ ለመቆጣጠር በሚል ከፍተኛ ወታደራዊ ስምሪት እያደረገ እንደሚገኝ የመረጃ ምንጮቻችን አረጋግጧል። የፋኖ ኃይሎች ዛሬም ድረስ ወልዲያ፣ ደሴ፣ ሐይቅና ሌሎች ከተሞችን ከበው ይዞታቸውን እያጠናከሩ መሆናቸውን የተናገሩት ደግሞ የፋኖ የመረጃ ምንጮች ናቸው። የአማራ ፋኖ ግብረ ኃይል የምስራቅ አማራ ቀጠና የሚኒሊክ እዝ በዘመቻ አድማ አሊ ተከታይ የማጥቃት ውጊያ ካገዛዙ ነጻ ባወጣቸው አካባቢዎች ሰፊ የህዝብ ውይይት በማድረግ አስተዳደራዊ መዋቅሮችን እየዘረጋና እያጠናከረ እንደሚገኝም ጠቁሟል። አገዛዙ ብልጽግና በበኩሉ ባለፉት ተከታታይ ቀናት በፋኖ ኃይሎች የደረሰበትን ሽንፈት ተከትሎ የለቀቃቸውን አካባቢዎች መልሶ ለመቆጣጠር የድሮን ጥቃት ከፍተኛ ወታደራዊ ስምሪት እያደረገ እንደሚገኝ የኢንቶ ኢንሳይት የመረጃ ምንጮች አረጋግጧል። በዚህም ከድሮን ቅኝት በተጨማሪ ከትናንት ጀምሮ ዛሬም ድረስ አምባሰል ከፍተኛ ስፍራዎች የረጅም ርቀት የመድፍ ድብደባ ማድረጉን ነዋሪዎች ተናግረዋል። በተለይም ከከተማ ዙሪያ ተሁለደሬ ወረዳ ሆኖ ወደ አምባሰል ተራራማ አካባቢዎች ማለትም ወደ ጎልቦ፣ ኬንተር፣ ሮቤትና ውጫሌ ዙሪያ የመድፍ ድብደባ መቀጠሉም ታውቋል። በመድፍ ድብደባ የደረሰው ጉዳት አላወቅንም ያሉት የአካባቢው ነዋሪዎች ተከታታይ የሚተኮሰው የመድፍ ድምጽ ግን ነዋሪውን እየረበሸ መሆኑን ስጋታቸውን ተናግረዋል። በቀጠናው ከበባ ውስጥ ከሚገኙት ደሴና ወልዲያ በተጨማሪ ከሐይቅ እስከ ወልዲያ ያለው ሰፊ ቀጠና በፋኖ ቁጥጥር ስር መሆኑንና አገዛዙ በደሴና ወልዲያ መካከል መንቀሳቀስ አልቻልኩም ሲል ነው የመረጃ ምንጮች ጨምረው የነገሩን። በተያያዘም አገዛዙ ወሎ ቀጠና በፋኖ ኃይሎች ቁጥጥር ስር ወደሚገኙ አካባቢዎች ለመዝመት በአፋር በኩል ከፍተኛ ጦርን እያስጠጋ እንደሚገኝ የመረጃ ምንጮች ተናግረዋል። ከደሴ ወደ ወልዲያ መንቀሳቀስ ያልቻለው የአገዛዙ ጦር አሁን ከአፋር ባህራ በኩል ወደ ወልዲያ ከሚያደርገው እንቅስቃሴ በተጨማሪ ከአፋር በድሬ፣ ሮቃ እንዲሁም ጊራና በኩል ወደ ሀብሩ ቀጠና ከፍተኛ ወታደራዊ ስምሪት እያደረገ እንደሚገኝ የመረጃ ምንጮች ጠቁመዋል።
በሌላ በኩል የፋኖ ኃይሎች በወጡት መግለጫ ተከትሎ ከባህር ዳር ወደ ጎንደር የሚደረገው የትራንስፖርት አገልግሎት ለሁለተኛ ቀን እንደተቋረጠ የመረጃ ምንጮች አረጋግጠዋል። የአማራ ፋኖ ህዝባዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በዚህ መስመር እየተፈጸመ ያለውን የዘረፋና እገታ በተመለከተ የድርጊት ፈጻሚዎች ላይ እርምጃ ለመውሰድ ሲባል ላልተወሰነ ጊዜ መንገዱ እንደሚዘጋ በመግለጫ ማሳወቁ የሚታወስ ሲሆንም ይህም እንቅስቃሴ ተከትሎ ከባህር ዳር ጎንደር የትራንስፖርት እንቅስቃሴ ለሁለተኛ ቀን ተቋርጧል ብለዋል ነዋሪዎቹም። በሌላ በኩል የብልጽግና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለአስቸኳይ ስብሰባ ባህር ዳር ገብተዋል ተብሏል። ተመስገን ጥሩነህ የክልሉ ፖሊስ ሪፎርም ስራና ህንፃ ምርቃት በሚል ሽፋን ባህር ዳር መግባታቸውን ያገዛዙ ሚዲያዎች ቢዘግቡም ዋናው የጉዟቸው ዓላማ ግን አስቸኳይ ስብሰባ ለማድረግ ሲሉ የመረጃ ምንጮች ተናግረዋል። በባህር ዳር አቫንቲ ሆቴል ይደረጋል የተባለው አስቸኳይ ስብሰባ አቶ ተመስገን ጥሩነህ የመሩትና አቶ አረጋ ከበደን የክልሉን የብልጽግና ካቢኔዎችን የሚገመግሙበት ይሆናል ሲሉ የመረጃ ምንጮች ጨምረው ተናግረዋል። ከቀናት በፊት ያገዛዙ ጦር ምክትል ኤታማዦር ሹም ጄኔራል አበባው ታደሰም የጸጥታ ግምገማ አድርገው መመለሳቸውን ያስታወሱት የመረጃ ምንጮች አቶ ተመስገን ጥሩነህ በበኩላቸው የአረጋ ከበደን የብልጽግና አመራር ፖለቲካዊ አስተላለፍ ቁርጠኝነትን ይገመግማሉ ሲሉ ተናግረዋል። በዚህ ምርቃት ላይ ጀነራል አበባው ታደሰም ዛሬ በፎቶግራፍ መታደማቸው ተረጋግጧል። የፋኖ ኃይሎች አደረጃጀታቸውን እያጠናከሩና ከፍተኛ ድል እያስመዘገቡ መቀጠላቸው የብልጽግና ከፍተኛ አመራሮችንና የአገዛዙን ጦር አዛዦችን ድንጋጤ ውስጥ ከቷቸዋል ያሉት የመረጃ ምንጮች የፋኖ ኃይሎች አደረጃጀታቸውን እያጠናከሩና ከፍተኛ ድል እያስመዘገቡ መቀጠላቸው የብልጽግና ከፍተኛ አመራሮችን የአገዛዙን ጦር አዛዦችን ድንጋጤ ውስጥ ከቷቸዋል ያሉት የመረጃ ምንጮች ፋኖ እየጠነከረ ያለው ከራሳችን ከክልሉ የብልጽግና አመራር የጸጥታ አካላት መረጃ ስለሚያገኙ ነው በሚል ግምገማ እንዲደረግ ተወስኗል ብሏል። በተያያዘም አቶ ተመስገን ጥሩነህ በተገኙበት ምርቃት የክልሉ ፖሊስ ኮሚሽን ጠቅላይ መምሪያ ኃላፊ ዘላለም መንግስቴ የጸረ ሰላም ሲሉ የጠሯቸውን ኃይሎች በራሳቸው አቅም ለመከላከል የሚያስችል አቅም እየፈጠርን ነው ሲሉም ተደምጠዋል። በአማራ ክልል በቀጠለው ጦርነት ምክንያት 6154 ትምህርት ቤቶች መፍረሳቸው ተሰማ። በክልሉ ከሚገኙ 11000 በላይ ትምህርት ቤቶች ውስጥ 2445 ያሉ ተዘግተዋል ተብሏል። ተማሪዎች መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ 3.96 ሚሊዮን የሚሆኑት አልተመዘገቡም ተብሏል። የክልሉ የብልጽግና ትምህርት ቢሮ የክልሉን የትምህርት ሁኔታ የሚመለከት አርብ መስከረም 23 ቀን 2018 ዓ.ም በአዲስ አበባ ከተማ ባዘጋጀው ውይይት መድረክ ከፍተኛ ቁጥር ያላቸው ትምህርት ቤቶች መዘጋታቸውን የኮሚኒኬሽን ቢሮ ኃላፊ የሆኑት መንገሻ በይፋ ተናግረዋል። አገዛዙ ስለ ትምህርት የሚያወያየውና የክልሉን አጠቃላይ ከተሞች መቆጣጠር ባለመቻሉ የደህንነት ስጋት አለብኝ በሚል የክልሉን ትምህርት በተመለከተ በአዲስ አበባ ከተማ የውይይት መድረክ ማዘጋጀቱ ነው የተሰማው። እስከ መስከረም 20 ቀን 2018 ዓ.ም ያለው መረጃ የገለጹት ኃላፊው በክልሉ ካሉት 11069 ትምህርት ቤቶች ውስጥ 8624 ወይም 78% የሚሆኑት ብቻ ተማሪዎችን መዝግበዋል ብሏል። ምንም እንኳን ኃላፊው ተማሪዎች መዝግበዋል ያሏቸው ትምህርት ቤቶች ትምህርት መጀመራቸውን ባያረጋግጡም በአብዛኛው አካባቢዎች መከላከያ ሰራዊት ራሱ ተማሪዎችን መዝጋቢ ሆኖ መታየቱ ተሰምቷል። ነገር ግን 2445 ትምህርት ቤቶች አሁንም ድረስ ዝግ መሆናቸውን የተናገሩ ሲሆን ከነዚህ መካከል 1400 ትምህርት ቤቶች ከታለመላቸው ዓላማ ውጭ እየዋሉ መሆናቸውን አውቀናል ብለዋል። በእርግጥም ጉዳዩን በዝርዝር ባይናገሩም ብልጽግና ለወታደራዊ አገልግሎት እየተጠቀመባቸው ያሉት ትምህርት ቤቶች ከ1000 በላይ ሳይሆን የጤና ጣቢያዎችን ጨምሮ አጠቃላይ የቤተ እምነቶችን ጨምሮ በአማራ ክልል ያሉትን አጠቃላይ ነው። አገዛዙ በአማራ ክልል ቀን ብቻ ሳይሆን ቀበቶን ጭምር አስፈታለሁ በሚል በቀሰቀሰው ጦርነት ከሰብአዊ ጉዳት በተጨማሪ በርካታ መሰረተ ልማቶች እየወደሙ ይገኛሉ። በዋናነትም የውድመቱ ሰለባ የሆኑት ትምህርት ቤቶች ናቸው። ጉዳቱ አገዛዙ ትምህርት ቤቶችን ለሰራዊት ካምፕ በማድረግ በድሮን በጀት በመደብደብ ያደረሰ ቢሆንም አሁንም ላይ ግን ትምህርት ለማስተማር በሚል ሐሰተኛ እንቅስቃሴ እያደረገ እንደሚገኝ የፋኖ ኃይሎች ሲናገሩ ቆይቷል።
በ2018 የትምህርት ዘመን መመዝገብ ከነበረባቸው የክልሉ ተማሪዎች ውስጥ 7.4 ሚሊዮን ነበሩ የተባለ ሲሆን 3.4 ሚሊዮን ወይም ደግሞ 46.2% ያሉ ብቻ ተመዝግበዋል። 3.9 ሚሊዮን የሚሆኑት ተማሪዎች ግን በአጠቃላይ ከ55% በላይ የሆኑት አልተመዘገቡም ተብሏል። የሰሜኑን ጦርነት ጨምሮ በክልሉ እየተካሄደ ባለው ጦርነት ምክንያት 6154 ትምህርት ቤቶች በአገዛዙ መፍረሳቸውና ብልጽግና ሪፖርት ያቀረበ ሲሆን ከነዚህም ውስጥ 1980 የሚሆኑት በአሁኑ ወቅት በክልሉ እየተካሄደ ባለው ጦርነት ምክንያት እየፈረሱ እንደሆነ አስታውቋል። አጠቃላይ በክልሉ የሚካሄደው ጦርነት ትምህርት ቤቶችን ጨምሮ በርካታ መሰረተ ልማቶችን እያወደመ ይገኛል። ወደ ውጭ ዜናዎቻችን ስናልፍ ደግሞ የአሜሪካው ፕሬዝዳንት ትራምፕ 300 የብሔራዊ ዘብ ወታደሮችን በቺካጎ እንዲሰማሩ አዘዋል። ፕሬዝዳንት ዶናልድ ትራምፕ በቺካጎ ከቁጥጥር ውጭ የሆነ ወንጀል ሲሉ የገለጹትን ሁኔታ የሚቆጣጠሩ 300 የብሔራዊ ዘብ ወታደሮችን ለማሰማራት ትዕዛዝ ሰጥቷል። ቢቢሲ እርምጃው የመጣው የኢሚግሬሽን ባለስልጣናት በዲሞክራቶች በሚመራው ከተማ ተቃውሞ ካስተናገዷቸውና ተሽከርካሪዎችን ሆን ብሎ ከገጨና አንዲት ሴትን ተኩሰው መምታታቸውን ከተናገሩ ከሰዓታት በኋላ ነው ብሏል። ለሳምንታት በርካታ ግዛቶችና መሪዎቻቸው የትራምፕን ወታደር የማሰማራት እቅድ ስልጣንን ያለአግባብ መጠቀም እንደሆነ ሲገልጹ ቆይቷል። የኢሊኖይ ግዛት አስተዳዳሪ ጄ ሮበርት ፕሪትዝከር ትራምፕ ቀውስ ለመፈብረክ እየሞከሩ ነው ብሏል። ወታደር የማሰማራት ዜና የተሰማው ሌላኛው ለዘብተኛ ግዛት የሆነው ኦሪገን ፖርትላንድ የሚገኝ የፌዴራል ዳኛ የትራምፕ አስተዳደር በግዛቱ 200 ወታደሮችን ለማሰማራት የያዘው እቅድ ውድቅ ካደረጉ በኋላ ነው። ዳኛ ካሪን ኢመርጉት ትራምፕ ስለ ፖርትላንድ ያወጡት መግለጫ ከእውነት ጋር ያልተገናኘ ያሉ ሲሆን እርምጃው ሕገ መንግስቱን የጣሰ ነው ብለዋል። ካሪን ኢመርጉት የግዛት ፍቃድ አለመረጋጋትን በወታደራዊ መንገድ ለመፍታት የሚወሰድ እርምጃ የግዛቱና የሌሎችን ሉዓላዊነት አደጋ ላይ የሚጥል ነው ብሏል። እርምጃው በከተማዋ ውጥረቱን የሚያባብስና ተቃውሞዎችን እንዲጨምሩ የሚያደርግ ነው ማለታቸውንም ቢቢሲ ዘግቧል። የብሔራዊ ዘብ ወታደሮች ቺካጎ መድረሳቸው እስካሁን ግልጽ ባይሆንም እርምጃው በሕግ ለመታገድ ግን ፍርድ ቤት መምራቱ አይቀርም። ቺካጎ በዲሞክራቶች በሚመሩ ከተሞች በአወዛጋቢ ወታደር ማሰማራት እንቅስቃሴ ዋሽንግተን፣ ሎስ አንጀለስ፣ ሜምፊስ እና ፖርትላንድን በመከተል ኢላማ ውስጥ የገባች አዲሱ ከተማ ናት ይላል ቢቢሲ። ወታደር ማሰማራት ህጋዊነትና ህገ መንግስታዊነት ጥያቄ የተነሱበት ሲሆን የብሔራዊ ዘብ ወታደሮች በተለምዶ በግዛት አስተዳዳሪዎች የሚሰማሩ ናቸው። መንግስት የአሜሪካ ጦር ለሀገር ውስጥ ጉዳዮች ማሰማራት ክፍለ ዘመን የተሻገረ ህግ ይከለክላል። ቺካጎ የኢሚግሬሽን ህግ አፈጻጸም ምክንያት በርካታ ተቃውሞችን ያስተናገደች ሲሆን አብዛኛው የተቃውሞ ሰልፎች በአሜሪካ ኢሚግሬሽንና ጉምሩክ ባለስልጣናት ቢሮዎች ላይ ተካሂዷል። ቅዳሜ ዕለት የትራምፕ ወታደሮች ለማሰማራት ትዕዛዝ ከመስጠታቸው በፊት የአሜሪካ የድንበር ጥበቃ አባላት ከተቃዋሚዎች ጋር በመጋጨታቸውና የሀገር ውስጥ ደህንነት መስሪያ ቤትን ይፋ አድርጓል። በዚህ ሳምንት መጀመሪያ ትራምፕ ወታደራዊ መኮንኖችን ሲያነጋግሩ በአሜሪካ ከተሞች ላይ እየተደረገ ስላለው የወታደሩ ስምሪት ጠቅሰዋል። ለጦር መሪዎቹ የአሜሪካ ከተሞች ለወታደሮች የውስጥ ጠላቶችን ለማዋጋትና አለመረጋጋትን ለማስቆም የስልጠና መስክ እንዲሆኑ ያላቸውን ፍላጎት ተናግረዋል። ቺካጎን ጨምሮ በዲሞክራቶች የሚመሩት ከተሞች በጣም ደህንነት የሌለባቸው ስፍራዎች ናቸው፣ አንድ በአንድ እንፈታቸዋለን ብለዋል። ትራምፕ ወንጀልና የተኩስ ልውጦችን በመጥቀስ ለአንድ ወር ያህል ወደ ቺካጎ ወታደሮች እንደሚልኩም ሲዝቱ ቆይተዋል። ባለፉት 2 ዓመታት በቺካጎ አሰቃቂ ወንጀሎች በጣም እንደቀነሱም መረጃዎች ያሳያሉ። ከጥር እስከ ሰኔ ባሉት ወራት ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የግድያ መጠን በ1/3 መቀነሱን የወንጀል ፍትህ ምክር ቤት ያመለክታል ሲል ቢቢሲ ዘግቧል። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የታገቱት መለቀቃቸው በመጪዎቹ ቀናት አሳውቃለሁ ብለው ተስፋ እንደሚያደርጉ ተናገሩ። ጠቅላይ ሚኒስትሩ በቴሌቪዥን በሰጡት መግለጫ ሐማስ ትጥቁን ይፈታል፣ እንዲሁም ጋዛ በቀላልም ሆነ በከባድ መንገድ ከወታደራዊ ኃይል ነጻ ትሆናለች፣ ይሳካል ብሏል። ሐማስ ባለፈው አርብ ከአሜሪካ የሰላም እቅድ መሰረት ታጋቾችን ለመልቀቅ ከተስማማ በኋላ የተሰማ ንግግር ሆኗል። ይህም የኔታንያሁ ንግግር
ንግግር ቡድኑ ትጥቅ መፍታት በሚመለከት የተናገረው ነገር የሌለ ሲሆን በሌሎች ጉዳዮች ላይ መደራደር እንደሚፈልግ አስታውቋል። ሐማስ ቅዳሜ ዕለት እስራኤል በጋዛ የአየር ድብደባ ማካሄዱን ተከትሎ እልቂት መፈጸሟ እንደቀጠለች መሆኗን ገልጾ ዓለም አቀፉ ማህበረሰብ ጫና እንደሚያደርግባትም ጠይቋል። በእስራኤልና ሐማስ መካከል ቀጥተኛ ያልሆነ የተኩስ አቁም ንግግር የፊታችን ሰኞ በግብጽ ሊጀመርም ቀጠሮ ተይዟል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስምምነቱ ላይፈጸም በሐማስ በኩል የሚፈጠርን መዘግየት አልታገስም ብለዋል። ትራምፕ በትሩዝ ማህበራዊ ገጻቸው ላይ ባሰፈሩት ልጥፍ ሐማስ በፍጥነት መወሰን አለበት፣ አለበለዚያ ሁሉም ስምምነት ይቋረጣል፣ ይህን በፍጥነት እናከናውነዋለን ብለዋል። በኋላ ላይም እስራኤል የመጀመሪያውን ጦሯን የማስወጣት እርምጃ ተስማማለች ሲሉ የጻፉ ሲሆን ይህም በአሜሪካ እቅድ ውስጥ የተቀመጡትን የተለያዩ ዙር የእስራኤል ወታደሮች ከአካባቢው የማስወጣት እርምጃ የሚያመላክት ይመስላል። አሜሪካ ባለ 20 ነጥብ የሰላም እቅድ ጦርነት በአስቸኳይ እንዲቆምና ሐማስ ስር ያሉ 20 ታጋቾች እንዲሁም ሞተዋል የተባሉትን ጨምሮ እንዲለቀቁ ሀሳብ አቅርቧል። በምላሹ በእስራኤል እስር ቤቶች ያሉ ፍልስጤማውያን ይለቀቃሉ ተብሎም ተቀምጧል። የእስራኤል መከላከያ በኤክስ ገጹ ላይ ባወጣው መግለጫ ታጋቾችን ለማስለቀቅ የትራምፕ እቅድ የመጀመሪያውን ምዕራፍ ተግባራዊ ለማድረግ ዝግጁ እንዲሆን ትዕዛዝ መተላለፉን ተናግሯል። የወታደሮች ደህንነት ቅድሚያ የሚሰጠው ጉዳይ መሆኑንም ጨምሯል። ሐማስ የትራምፕን እቅድ ቢያንስ አንዳንድ ነጥቦች እንዲቀበል ግፊት እየተደረገበት ነው። በዚህም የተነሳ እሺ ግን የሚል ምላሽ በመስጠት ድርድር እንደማይፈልግ ጠይቋል። ቡድኑ በሕይወት ያሉ እንዲሁም የሞቱትን ታጋቾች በሙሉ ለመልቀቅና ጋዛ በተማሩ መሪዎች ወይም ደግሞ አጠቃላይ ዲሞክራቶች እንድትመራ ተስማምቷል። ነገር ግን የእስራኤል ቁልፍ ፍላጎት የሆነውን ትጥቅ መፍታትን መቀበል አለመቀበሉን አልጠቀሰም። በጋዛና በእስራኤል መካከል አሁን ያለው የሰላም ጥረት በመጨረሻ ወደ ስምምነት ሊያመራ ይችል ይሆናል በሚል በጥንቃቄ የሚታይ ተስፋ አለው ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኢንሳይት ቤተሰቦቻችን ለዛሬ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን እያልን በቀጣይ በአዳዲስና ወቅታዊ ጉዳዮች እስክንገናኝ ሰናይ ጊዜን ተመኘን።